በደሞዝም እንኑር በየትኛውም እንኑር ስራዬ ነው ከተባለ ያንን ስራ ጠብቀ የመስራት ግዴታ ይኖርባል። ከዚህ ውጪ ደግሞ ስራ ላይ ደግሞ መጠንቀቅ ያለብን ኢስላም አንድ ሰው ስታሰሩ ላቡ ሳይደርቅ ስጡት ነው የሚባለው። አንዳንዱ የቀን ሰራተኛ የሚያሰቃያል 250 ብር ለመክፈል 300 ብር ለመክፈል ሲሰባሰብበት 10 ሺህ ይመጣበታል። ሞባይል ያጠፋል። በቀን ሰራተኛ ሰኞ ሽሮ እየበላ ማክሰኞ ሽሮ እየበላ ሮብ ሽሮ እየበላ ያለ እንደውም ምሳውን አንተ ጋብዘው ነበር ከይን ገንዘብ መስጠት ያለበት። ላቡ ሳይደርቅ መስጠት ሲገባው በሞባይል ደግሞ የሚያሰቃያል ስልክ ባለማንሳት። ማንኛውም ሰራተኛ ሹክራን ተብሎ ቢቻል ቶሎ እንደጨረሰ ቶሎ መክፈል ያስፈልጋል። ይሄ ነው ከኛ የሚጠበቀው።